ሰላም ውድ የቀላል እንግሊዘኛ ተማሪዎቼ እንደምን ቆያችሁ? ዛሬ አብዛኞቻችሁ የጠየቃችሁኝን ትምህርት ይዤላችሁ መጥቻለሁ። እንግሊዘኛ ቋንቋ ንግግሮችን አብረን እንለማመዳለን ማለት ነው። ዛሬ ገና ወደዚህ ቻናል የመጣችሁ ካላችሁ እንዲሁም ደግሞ ይሄንን ቪዲዮ ተጭናችሁ ለመማር የገባችሁ እንኳን ደህና መጣችሁ። ቀላል እንግሊዘኛ ቻናል እንግሊዘኛ ቋንቋን በቀላሉ ለመቻል የሚረዳችሁ ትክክለኛው ቻናል ነው። ስለዚህ ከሚሰጡት ትምህርቶች ተጠቃሚ ለመሆን ሰብስክራይብ አድርጉ። አሁን ቀጥታ ጊዜ ሳናጠፋ ወደ ዛሬው ትምህርት ነው የምንሄደው። ሁልጊዜም እንደምናገረው ማስታወሻ መያዛችሁን አረጋግጡ። እንዲሁም ይህን ቪዲዮ ዩቲዩብ ለብዙ ሰዎች እንዲያደርስና ብዙ ሰዎች እንዲጠቀሙበት ላይክ በማድረግ ቪዲዮን ጀምሩ። ወደ ልምምዳችን እንሄዳለን። መልካም ቆይታ። ይህ የመጀመሪያ ንግግራችን ነው። ከላይ በእንግሊዘኛ ተጽፏል። እዚህ ጋር ደግሞ እንግሊዘኛውን እንዴት እንደምናነብ ጽፌዋለሁ ማለት ነው። በመጨረሻም በአማርኛ ትርጉሙ አለ። ስለዚህ እንጀምር። ጉድ ሞርኒንግ፣ ጉድ ሞርኒንግ፣ ጉድ ሞርኒንግ። ደህና አደርክ ወይም ደህና አደርሽ። Good afternoon, good afternoon, good afternoon. ደህና ዋልክ ወይም ደህና ዋልሽ። Good evening, good evening, good evening. ደህና አመሸክ ወይም ደህና አመሸሽ። ጉድ ባይ፣ ጉድ ባይ፣ ጉድ ባይ። ደህና ሁን ወይም ደህና ሁኚ። ጉድ ላክ፣ ጉድ ላክ፣ good luck. መልካም እድል። God bless you, God bless you, God bless you. ፈጣሪ ይባርክ ወይም ፈጣሪ ይባርክሽ። How are you? How are you? How are you? እንዴት ነህ ወይም እንዴት ነሽ። How old are you? How old are you? How old are you? ስንት ዓመት ነው ወይም ስንት ዓመትሽ ነው። What's new? What's new? What's new? ምን አዲስ ነገር አለ። Where are you? Where are you? Where are you? የት ነህ ወይም የት ነሽ። I am an Ethiopian. I am an Ethiopian. I'm an Ethiopian. ኢትዮጵያዊ ነኝ። አይ የሚለውን ስንጠራው አንጠራውም ማለት ነው። አም አን ኢትዮጵያን ነው የምንለው። ስንጽፈው ግን አይ የሚለው ይገባበታል። አይ አም ፋይን፣ አይ አም ፋይን፣ አም ፋይን። እዚህ ጋም አይ የሚለው
ስንጠራው አንጨምረውም ማለት ነው። ስለዚህ ከዚህ በኋላ ያሉትም ንግግሮች እንደዚህ ናቸው። አይ አም የሚለውን አም ብለን ነው የምናነበው ማለት ነው። አይ የሚለውን እንተዋለን። አም ፋይን ደህና ነኝ። አይ አም ሶሪ። አይ አም ሶሪ። አም ሶሪ ይቅርታ። አይ አም ሃፒ። አይ አም ሃፒ። አም ሃፒ ደስተኛ ነኝ። አይ አም ሳድ። አይ አም ሳድ። አም ሳድ አዝኛለሁ። አይ አም ሃንግሪ። አይ አም ሃንግሪ። አም ሃንግሪ እርቦኛል። አይ አም ተርስቲ። አይ አም ተርስቲ። አም ተርስቲ ጠምቶኛል። አይ አም ፉል። አይ አም ፉል። አም ፉል ጠግቤያለሁ።